ግን ሳሚ እንዳትኝ አልስምልሽ። ማንን ነው ሳም የምልህ? እንዲጋር ማን ያልሽኝ ይመጣል ያልሽ? ማንም ይምጣ በቃ ደስ የሚለኝ ሰው ይምጣ። ምን አገባህ? እና ሳማው ግን እንዳት እንግዳ ይመጣል። እሳቱ ፋለ እንግዳ የሚመጣ ነው መሰል ነው ያልኩህ እንጂ ይመጣል እንግዳ አልኩህ። አሁን እኔ ወጣኝና ግን ከመጣ ግን ሳማው እኛ ቤታችን ሙሉ ነው። ምን ያስጨነቀህ? አሁን ይኸው ትምህርት ቤታችን ጨርት የያዘኝ ሳውሳስምኝ ነው ብሎኛል። አይ ጉድህ ግድል ይጓ እብር ልብለልሽ እናቴ እንደምነሽ ዋገትም ዋግስ አንቺ ወደነሽ ኦነት ጆራ ተነስ ባልሽ እስቲ ደንግጦ ነው ደንግጦ አይዞህ ብርቁዬ አትፈው አጋፈር ልብላይ ምን ደግሞ ምንድነው ማልቀስ ዝም በል እንጂ መጣችልህ አይደል በቃ መጣች በቃ ምን ደግሞ ልቅሶ ነው ደግሞ ወንበርና ሀድ ማምጣት ተይልቀስ አባ መስሏል አይደል? እንዴት ነው አበጅ ሸጋውን አልቆየሽም? ገና ነው መጣችልህ ምን ነው አቻበጅሽ አልቀሳ አስለቀስካት። እንኳን ደስ አለህ እንኳን ደስ አለህ። እንኳን ደህና መጣሽለት። አሁን ዝም በይ። ምንድን ነው አልሞት አልታመመ ምን ሆነ? እስቲ ጉራ ውጭ መስሎ አይደል የቆየ አሞኝ ነበር አይደል? መቼ ለከውኑ ሳለው እንኳን እንግዲህ የስሙ ወጣ ይመሳል። እንግዲህ ልጅ ነገር አንደኛ ሶታዬ መምጣት የለም ግን ሰደበች። መጨረሻ ወጣ ትምህርት የለም እንዲሁ ዝም ብሎ ዝለል በቃ ታረጊውን አንቺ ደግሞ ትካሰሪ ይሄን ያህል ደግሞ ዝም ብለሽ የምታስቢ አይ እሱን መጠየቅ ተይው። ደግሞ እሱ በሄድበት ያለ ዚያብን እንደው ደህና ነሽ አንቺ? እንዴት ነሽ? እንዴት ነው አለናት ተነስ ሄዱ ተጣጣውን አምጣው አሁን ቆምጥ አታለ አኩ ዘጥቆጭ ላይ ኧረ ይደቃት እስካሁን አፈር ልብላልሽ እናቴ አክ መቤት ግቢ ያበጅሽ እንደው ዝም ብዬ ጭጣውን ስጋግር ፏለ ሰዓቱ እንደው እንግዲህ ይመጣል አልኩኝ። ይደውላልና ቁጥሩን 09 ብዬ ኋላ ቀጣጃውን አልይዘውም ለካ እንጂ ደውልልሽ ነበር። እንደው አንቺ ከተማ ገብተሽ እንኳን ያዥ እስቲ እናቴ አልወድም ታመጣዱ እንደው ቁጭ ብሎ ሲልሰው የቆየ ሲልፈው ምን ደቀጨሩ ማቀለልሽ ወይ ጉድ አለ እና ሞሳ ኩሸት አበዛና ትምህርቱ ቀነሰ። ምን ታውቂ የለ ትምህርቱ ነገር በሙያ ይሆነው ያሰቀል ተመር አይደለ እንዴት እቺ ነገር አለ ተማርከው እናንተ ራስሽ አንቺን ተሰጥየው እንታና ያቺኘት ቀጭኗ ሴትዮ መመራችን አይለች አይደል ያቺኘት አንቺ አታውቂያት እንትን ነው ወላጅ አምጣ ስትለኝ እንኳን እና የእናቴ ሌላ የእንጀራ እናትም የለኝም የወጥ እናት ናት ብሎ እዚያ አስቃቸው መምህሩ ወጥ እናት አለኝ አለ አምጣት ወስዳ ልጅዎት ምንድን ነው ያለች ማሳያ እንትን ይላል ነው ታየው እሱን ልጅ ፊት አይወራም። አይድረስ እንደው እሱ ይፈቅዳል ብዬ እንጂ እንደው ዝም ብሎ እዚህ ነው አንተ ዘንድ ይሁን እንደው እኔ ጋር ነው እንጂ በቃ መጣ ይሁን እሱ ታባቱ ወደ ሰውዬው ታዲያ እሱ እንደው እንዴት ነው እንትኑ አያበጅሽ አንቺ እሱ የሄደበትን ማታውቂ ነው የኔኝ ማውቆ እንደውም አጋፍር ልብላልሽ እንደው ምን አንዴ ተከተለ ነው አጋጓቅሽ ያበጅሽ
ከተፈረንጅ ሀገር የመጣ ማለት ነው። ብርቆ የሌላ ሀገር ሰው እኮ አይደለም ማለት እኮ አይደለም። ከሌላ ተፈረንጅ ላይ ኑራ የመጣች ማለት ነው። እንዲያ ነው እንጂ የሌላ ሀገር አይደለችም። የኛው ናት። አሁን ምን አጥቶ ነው አሁን እዚህ አሁን አንቺ መሰልሽ ጅምጉሽጉሽ ተጓደራችን ታዩ የማይሆን ነገር እንዴ መጀመሪያ ያኛው የልጅ አባት እንትን ያለውን ያልሆነው የዚህኛ የትሊፎን በእንጂ ቀስ እያልሽ ያዘው ተናነቀ ደግሞ ያለ አሳስብሽ እንዴት አሳስብሽ አስብሽ እሱ እሺ በደረቅሽ ሙቀጫ ወዲያ የማይስ እንደምላ አይ ከድል የሙያው ሸመጓ አናዚያ ከተማ እንዲህ ሆነ አንደኛ መሰለሽ የሚነፋ በጂ ኧረ እንዴት ድል በይተይ አይልና ይሄውና እኮ ዲራዲንኮ እኮ ወጣ በቅጦ እንዴ ያለ ቡና ቆርቋል እኮ ያመጣ ሳቅኝ አንቺ ኧረ እሱ ነው የሚወቅጠው ኧረ ያልነውኩ ምግዴ ነው ሞኛል የራሱ አናግር በእጅ አይደለም የምትወቅጥ እንዴ እና እንደዚህ አስገድሽ እንደዚህ አይደል እንዴት ይሞቅልሽ እና እግሬ ነው ሞኝ እናት ታየች እንግዲህ ሊቀበጥ ነው በእስቱ ተኋላ ያለ ሙቀጭ ስጠኝ አንተ እንግዲህ አምጥቶታል እኮ አሁን አንቺን ሲል ወይ ጉድ ደህና ነሽ ግን አቻበልሽ እና ስራው እንዴት ሆነልሽ? አዚያ ከተማ አገዲያ አልሆነም ምን ቀጦንም አላወቅኩበት ምናምን አልኩ ንግዱ ብለሽ አይደል አራቅ ይበል ዛሬ ይገኛል ነገ ይከሰራል። እንደው ከሳራ ገባሁልሽ ምን አንዱን ምሳሌ ይዘው አንዱን ሳልገብተው ሰው ለካ ሲከስር እንጂ ነው ግናቴ ሆዴ እንዴው ምኑን አረጩ ምኑን አልጀመርሽው? የለም አልጀመርኩም። ምኑን ጀራ ነበር ምሸጥ አልጠገብኩም ሲል ያንን እየዘነጠልኩ ስሰጥ አልጠገብኩም ሲል ያንን እየዘነጠልኩ አላ ደግሞ ዳቦውን ይዘው ይመጣልሽና ያንን ወጡን በዚያ ዳቦ ይበላና ነው ወጥ ጨምሪ አረግና ሞኝታ አገኘ ከተማ ጮለል አላ ማበሩ ቤት ብለው አወጡለት ስም የምግቡን አራ የኔን በነጣ ሲዝቃት ያሳለኝ እኔ ደግሞ እውነትም አልሁልሽና ያንን አይነት ያጤፍ ተጭኖ ሆዳል በባህያው በምኑ ተይን ሶስት በሬ ሸጫ አፈር ልብላ አሁን መሰፋፈር ያጋጭተው ነው አሳፈሩ አይ ነጋዴን በሬ ሽጠሽ በመጓጭ ከተማች ድል ታዩ እንዲያውስ እንዴት ይደረጋል? እንዲያው እንኳን እንዲያው ታልጅ ተገናኝ ታዩ አይደለም እንዴ አንቺስ እንኳን ደህና መጣሽ ንግድ የሚባል ከእንዲያው ዳምር ሚሊዮን ቢኖረኝ ተኝቼ እበላለሁ እንጂ ንግድ ያልሞከረ ይኸውልሽ አቻብጅሽ የንግድ እመቤት ለራሱ 3 ብር አወጣ አልሞላ ብሎ ታዲያ እመቤት እዚህ አጠገኘቻች አደና ናት ስለሳቀው ተናንተ ጋር እንደራጨስ እታለም ቤት እንደ 3 ብር አግኝታ አይደለም እመቤት ስታው እናት እኮ ያቺ 3 ብሩ እንዴት አንጀቷ ተቆርጣለች እና በምኑ መጣሽ? በመኪና ነው ባጅሩ ነው የመጣሽ? አጀር የምተነፍሰው ማጀር አጠረኛ አልኳት ሲው ከደም ወዳይ ስቁ ያረፈነደሁ እንደ በሳቅ ምንድን ነው በቀዳለሁ ወኑ ነው ያዳነ ልጅ ተፈላ አትንጂ ነው ሰሰቀየት ይኖር ታዩ አንቺን ሲያይ ነው አሁን አንቺን ሲያይ ጊዜ ምን መሰለው ነው አትንጂ አርገህ ሰው ደስ አለ መስሎኝ እንደዚህ እንትን ያለ አረ ደግሞ ታዩ ማንም አታየኝም ወይ ጌጡን ሁሉ ትቸወከካ አርጌ ልጅ አሳዳጊ ሆንኩ እኮ እንግዲህ እኔ እንዲህ ነበርኩ ታውጭኛል ሁሉ ቀረ ጸጉሩ ምኑም ይኸውልሽ እንዲሁኝ ዝም ብዬ ታንቺ ቢሳል ሳይሽ አንቺም ከስሬ ከሳሰርኩ እኔም ያስቁጥን ሁሉ ረገፈ ምን ዋጋ አለ ለበይ ሰጥቼው ቁጭ አልኩ እንትን ነው ለበይ መሰለሽ ሰው ባገሩ ተሚከስር ሰው ሀገር ቢከስር ጥሩ ነው እኛ ቤት እኮ ባሻ እኮ ይመጣሉ እኛ ቤት ባሻ ደግሞ ማን ናቸው ባሻ እንኳን ይዛችሁ እንኳን ደግመሽ ደግሞ የድሩና ላፊ ነው
ብድር ብር የሚወስዱልኝ እንዲያው እሳቸው አትከሳስሪ ብለው እንደ ሰው ሲያይሽ እንትን አልሽ ብለው ብር መች ወስዳሉ? አንተ እሳቸው አይደለ እንዲወስ የሚሰጡት እሳቸው እቆብ ሲደርሰኝ እያመጡ እንዲወድለን አንተ ሰለስትና ደግሞ አረሻ አትይታየ ሁሉ አይነገርም። እንግዲህ ሁልጊዜ ምራን የራሷ ይኸውልሽ መሳራት ቆርሰህ ስንበላ ችላት ውስጠርም ደግሞ ትለፈልፍ ያልቅብን ለጫነ ነው። የድሩም እንትን ናቸው። የድሩም የቀበሌውም ሊቀመንበር ናቸው። እንዴት ያይቁኛል? እና ያድላሉ ኩገመት ስትገቢ እኮ አይተሽ ነው አንቺ አገባብሽን ታሳምሪያለሽ። አወጣጥሽ ነው ችግር ያለው እንጂ አጣጨችን ባሻ በዚህ እኮ ናቸው። እኛ እኮ እየመጣ ይድረስ ያድላል ማሸብኝ ያረሳም አራጃ በዚህ እንዲያለ ባሻ በዚህ ነው። አጃ በዚህ ጀርኩ ስልጣናቸውን እሳቸው እናዚህ አድረው ሌላ እንትን ላይ ይባሉ በሉ ቡናውን የማይናገረውን እንደው ደህና ናችሁ? እንደው ከሳሰርሽ እርግፋልሽ ማህበር ቤት አሉት አንቺ አበሩ ቤት አይ ከተማ ሰው እንደው ለማለው ከተማ ሄደሽ እዚያ ሲባል ተይኛልን አርገ ቅርጫ ገባሽ እንዲያደኝ ነገ ይሉኛል። ነገ እናመጣልሻለን ምሳችንን እንብላለን። ይጓድልሽ እሽት ያለሽ በያመጣው ተራበት አሁን ምን በኋቃው ሞጥጥ ጠብሎ ያሲያልቅ ሳይብር ዜሮ እቃውም ተሻሻል ሲራት እንዲያርገሽ ነው ትለሽው ግን የተለመደ ያለ አሁን አንቺ ስትመጭም ጊዜ ነው እንጂ እንደ አንደኛውንስ አንቺ ስትመጪ ማሽን የለሽ ነው እዚህ አይሰራም። ኧረ እንደው ወጉን ብዬ ነው እኔስ ደግሞ እዚህ ያለሽ መብራቱ እዚህ ማምን ደስ ሲል ይመጣል። ደስ ሲል ታውቂው አርባ አለፍ ነው እዚህ ደስ ሲል ዋይ ጉድና ሀጃ እንዲው እንዲያርጎ ወካልኩት ይዞት እንደመሄድ ያደረሽን ወይ ዞ መሄድ አንቺም ላይ ይዞ መሄዱ እናቱ ጥላ ሄደችውን እኔ ምን ላደርገው ነው አለ። ምን ላደርገው ነው አለ። ተው ምን ይላል? ቀናሉ ሰዓት አበደ እንጂ አበደ ተንከባለለ ወይኔ ያለ በቃ እንዴ ሳትናገር እስቲ እንዴው ተሁሉ ባበጀሽ ነው ስለው ኧረ በሬዎች እላው ላይ ነው ያንጨረጀድኩት አዝኖብኝ ነው መሰል አንቺ እንዲሁ አንድ ይችን ጨርቅ ነው መሰል ያሰፋል። ሌላው እንዲሁም ተተሰጣበት እንዲያልጋቢ ነሽ ብር ይልስነሽ እንዲያልጋጥ ወሰዱ አንድ ለሊት ዘረፍ ከተማ እኔ እኮ አይጓሉ ዘንክ ነገው ነው ሳለ ጸበል ሁሉ ገብቶ ሳለ ተጠመቀ እሱ አመመው እንደ ምናምን ያደረገው ኋላ ባበጅሽ ቀንቶ ነው ሲባል አይደለም በሬዎች ናቸው ማይቀናል አበለው ላይም ተቀደም የሚቀና ነበር። እኔ አላስመስልበትም እንጂ እንግዲህ እኔ አልቀናም። አሁን ቢሄድ ዝም ብዬ በሳጫለሁ። እንግዲህ አሁን ሆነ መበሳጨቴን አልተውም፣ ግን ቀናት የለም። ምን ነው ያልሽ? እዚህ እኮ ተኩሎኝ ያልኩት እዚህ ዳቸ መመውን ጠበል እንኳን የገባውን ተኩሎኝ ያልኩት አተብርቆ አንዱ ስም አትጥራኝ እዚህ ተው እዚህ አጉል ደጅ ላይ ነው እንዳለ ተኩሎ ያመው እንኳን በላይ ወራም ሰው እንዴሩ ደህና ነው እንዴው ሰው ምን አሁን እዚያ እንትን ቤቱ ነበር ቤቱም ቅጡን አጣል ሄደሽ ኑሯል ሀጀ ዋጃ እንትን አስቀምጬ ነው የመጣው ጨርቄ ምን ያለውን እና እንዴት ነው ቤቱንም እንደው ፈቅጄው አላውቅም። ውሃው ምኑን እየፈራው በከረታ ይባል እዚያ አጂሽ አሁን ግን ተሻለኝ መሰለኝ ቡናው ተወቅጧት ያለው እኔስ እንደው ነገሩ ነው እንጂ አመሽ ወዲያ ይፈኝ ይዞሽ አንተ
ኧረ ወስጄ እዚያ በሞተሩና እንትን በልላለሁ እንደዚህ ተፈራገጠ እንዴት ላድርገው? እርዝም የሚልበኝ ነገር አምጥቶብኝ ያኛው ልጅ እራለ ገደል እንደዚያ ነው እኮ ሲቆረጥ። ኧረ ሰው ሌላውን ይላጫል። አንተ ደግሞ አንገቱን ሊያስቆርጠው እኮ ነው። ተይው እናቴ ብዬሽ እኔም ተውት። እናቱ ትመጣለች እንግዲህ መቼም አጨክንበትም ብዬሽ ነው። አንቆ ይዞ እንደዚህ አድርጎ በኋላ ያመጣ እንደዚህ አድርጎ እንዲያ ነው። ጠጉሩ እንዳይወንብህ እኮ ነው መስለሽ እንትን ነው እንጂ ሊያንቅ ወስድ ያለ ታሳንቀኝስ እንዲያው የምትሰማህ ቢሆን ኧረ ዋ ማደሪያ እረፍ። ምን ምንድን ነው የምትል እጃለኝ ዋ ወልሽ እንዲህ ነው ሲተቀይሽ የኖረ እንጂ ደህና ነበር። አሁን ተቀየረበት፣ ለወጠበት። አሁን ነው እናቴ። አይ ጉድ በጠባይ ብንኖር ጥሩ ነው። ስልክም ገዝተሻል? ስልክ መች ሁሉ ነገር ሸጣሽ እንደዋል። ኧረ የለም እንትኑን የቻርጅ ማድረግ ያልሰራ ብሎ ነው እንጂ ሊሸጠው ነበር። እና ተበላሽቷል ብሎኝ ነው እሙት። ለባሻ በዚህ መነጋገር ለባሻ በዚህ እራት ስታቀር ያሏት ረንጓ ለባሻ በዚህ ረንጓ አግኝቻቸዋለሁ። ልጅ ወይ እሱንም ብርቁን የማገኘሁት ሳጥሯ ለምን የማገኘኋት አግኝቻለሁ። ደስ ይበልሽ፣ ደስ ይበልሽ። እሺ ሳሚሊ ነው የምትለሽ? እሺ ተረንጓ ሄዳለሽ ወደዳነሽ እናቴ እነሱ የሚሳሙሽ በአንድ ቀን ያፈቅሽ ትላለች እናቴ። ልሽ እንግዲህ በቃ ንሽ እንግዲህ እንዲያቆጥርብኝ ብዬሽ ነው። ደግሞ የሰው መደዋወያ ደህና ወይ ደህና ደሩ በሉ። አልሆናጀሽ የሚጠልፈው ይሄ ካርዱን ከሮ ይጠልፏል። የረሳሁት እንዳይመስል ለባሻ በዚህ እራት ስታቀርብ ነግሮ ሳለ ምን ያደረገች መሰልሽ? ይኸውልሽ ለባሻ አንድ እንጀራ አደረገችና በጥሬው እንደዚህ አድርጋ በጥሬው አድርጋ ወጡን ድፍት አደረገችለት። ኋላ ለእኔና ለጎይሏ ሲሆነ ግማሽ እንጀራም ቁርጥ አድርጋ አደረገችልንና ሲያንሳቸው ጨምራችኋለሁ ብላ ወጥ ድርቅ አደረገችልን። ግን ባልጠግብ ኖር አስታክ በዚህ ትበለው ነበረ። አላሰብኩትም መሰለኝ። ኧረ እሰጠዋለሁ። ትራፊ የማይነካ አውቆ ነው። ያባት ጎባን ሆነው ነው በዚህ የምትል እሱ ጥሯት ሲሄድ እሱ ስነኝ እንግዲህ አሁን እንገረሽ እንጂ እሷ ጓዳው ስር ስትገባ ወጥ ምናምን ልታስበስል ስትል ባሻ እግሬን እንኳን አታጥቢኝ እና ምን ትላለህ አንተ? እኛኛ ሆናሉ ኋላ ሊመጣ ሲነሳ እሷ ስትመጣ ደግሞ እንደ ልጅ ረባሽ ምናምን ይላት ወንድሜት እኮ ነው። አረግ ደግሞ ወደቀ ለምን ወንድ ገባ የወንድ ወጣ? ያንተ ነበት ሙጥኝ ብለህ ትሙት። እኔ አሁን እኮ ያገባ ነው አሁን ደዋውሎ ያስመጣኝ ውጭ ነፍስ ግቢ ነፍስ አለ ብታዪው ታልመጣሽ አለሞች እና እቺ እናውቃለን። ምንም ይሰራ ነው ስራው ተወርወር ነው አሉ። አንድ ቀን ሌሊትም ቀንም ሰራተኛ ነው እሙች ባለው ነው ስራው ነው እንደው ምንም ቋሚ ነው። በቃ ሌሊትም እዚያው ነው ቀንም እዚያው ነው እና እኔን አያስቸግረኝም በምንም ነገር እና እሱን አጣርቼ ነው እና ወይ እሱ ቤት እገባለሁ በይ ካልሆነ ወይ የእኔን ቤት እንትን ብዬ እሱ ዘንድ ነው ተከርቸም በይ ዋና ቤት ይመጣል። ሴት ነው ደግሞ አላስደረሰው እንዴት ውስጣሽን ሁሉ ማጥፋት ነው ያለሽ። ያንንም አንዳለት እንደውም ታየው ማሽን በተለያየ እንትን ታይማ ባሻ በዚህንም እኮ ያኛው ሰፈሩ የሰፈር እናት ጋር ከርከቸም ገባሪ ይሉኛል።
ኧረ አይደለም ዝም ብሎ ሲመሽ ነው የሚያጣኝ። አታውቅም መስሎሽ ድሮስ ያብላላኝ ነበር እሱ ተውሎት አንቺ ቤት አንድ ጊዜ ዳቦ በሻይ በልቶ ነክሮ ይዞልኝ የመጣ በችሱ አንዚ ታመሽስ እንጀራ ሲጋግር አልሆን ደስ ሲል ተናንተ ቤት ጥራሩን ሰርቶ እንጀራ ቢመጣ ባዶ ነው። አንቺ ደግሞ ማሰብ የለኝ እኔ ብዙ አሁንማ አታይም እንዴ መቼም ጭጣ አይደል አለ እኮ እንጀራ አለ እኮ ሞልታው እናሳይሽ ከበሉ በላው እና ቢንት እንጀራ እሙት በልቼ በላው አሁን ቡናውን እንጠጣውና እንዳይም አይምሽን ማርገብገቢያው እንዲህ ሽክርክሪት እየተጫወተ ቅድም ሊያስኩት የነበረው እኔ ሳምጠላት ተስቶ መጀመሪያውንስ በዚህ ምን ሁልቅ ቀያለ ላምጠው ታነስ የላምጠውና ዚያምሮስ አይዞ ግሪን አይዞ ታነቀ ዛሬ ወደክ አረ እንዴ ተቀምጦ ሶሪያን ተው ነው እንደዚህ ማገኘው በፊቱ ብዬ ነው እንጂ ሙች በጣም ናፍቆኝ ነበር። ጀርኩሻሮ ልጅ ከባድ ነው ጥሩ አይደለም። አዴራም ከባድ ነው ስበላም ምን ስልም እንዲሁ አልኩት ልቤ ባይልና መልሼ ደግሞ እንዲሆን ያልቻልኩትን ማን ሊችልልኝ ነው ብቻ ምን ያውቃል? ይሄ ምን ሆነ አይደል? ምን ያውቃል? ተው ያሳለፍኩትን አንዳንድ ጊዜ ረሳዋለሁ። እስካሁን ድረስ ዝም ብለሽ መታመስ እንደዚህ አድርገሽ አታረግዩ። ጀበኔ ጀበኔ የኔ ያለ ዛሬ 60 ብር ታስችብኝ ነው ዋ ያደሽ ታገባሽ ምን ያርግ ይሄዳል? አላሳየውም ይመጣል። የዛሬ ነው 2-3 ቀን አብሮኛ ድሮ ታር ነው ተመጓጋብ የሌላ ቀን ሲሆን እህድና የሌላ ቀን ሲሆን ደግሞ ባልታገበ ለዚህ ተኔ ጋር ሆነ እንጂ ሰኮ ባልታገበ እኔ እደረሃለሁ አንተን እደረሃለሁ ተወድድካት ጋር ያችን እናንተ ምናውቃት እኔ እንዳንተ ሚስጥር አልናገርም። እኔ ሚስጥር አላወጣብህም። ያችን ወድ አንድ ልጅ እንደምን ብሎ እንደተከተላት ይውላልልሽ። አራ ዋበልኝ ታውማ ታው አተ ዛሬ 60 ብር ገብቷል። ነቶ ነው ይሄ 60 አግታ መጀመሪያ አቀብለሽ እንደዚህ ሳረግልሽ አስባበሯ ደስ ይላል። እንዲሁም አቀብለኝ አለች። እንደዚህ ውርውር ሳረግላት ሳትይዘው ሲቀር ልናገር شقيت وط والله هذا تقدم انت شقيت وط السطوخه مش بلون جوس انت نبي يقول انا هنا دمتني يا ولد لسانهم بيالون جو ايه اللي ما استفوا ارق من يا كفري ما كفروا مش تطلعلك مش እንድትወድ እንዴት ነው ያልኩት مش እንድትወድ እንዴት ነው ያልኩት ምን በልኝ ያልኩት ሰብሰብ አድርገው ከበርክና ያልኩት ምን ብሎ እንዲው አድኛው አልኩት ያበጂ እና እንዲው ደናንሽ አንቺስ እንዲው ከነርሽ ምንሽ ግን ደናንሽ አላሪማ በቀላታይ ተቀላቀለ ታገቢያለሽ ያው ስታገቢ ደግሞ ሸጋ ነው የምትኝ ደማ ሙዝና ቡና ጥሩ ነው ተብሎ ያንን ማታ ማታ የሚቀበል አሯ ዘበናይነት ነው በተወደደ ቡና ዘበናይ ታይ እኛም ተፈረንጆች ላይ ኑረናል እኮ ግን እንዴው ሲመራ ደና ሲመራ ምን ዋጋ አለው ብለሽ ማታ ይፈንስታው እንጃ ቢኖር ባይኖር ምን አረጋለሁ ታው እንጂ ፈላል ፈላም ብዬ ነው ታዋይ ይሄ ብልግና ተንግዲህ ጣቢያን አለ እኮ ነው ያሰርተሽዋል አለቀት ኧረ እንግዲህ ማንቺ መጣሽ ሳይኖ ቢያለቅስብኛል ብዬሽ ነው ጀጀሾ አብያ በሬ መስሎ ጀጀሾ ተማናል ወደ አውቆ ነው ዝም ብሎ እንትን
ታይ ያሳዝነኛል። አንቺስ ቢሆን ባለውለታ ያለሽ ያ ሁሉ ይረሳል እና እንደዚህ ያልክ ሆነ ያላቅጥ እንዴት እንዲያታርገው ከንፈርክን እንጂ እንደዚህ ከተማ አታመለጋግረው ከተማ አያው እንኳን ዛሬ ከንፈሩን ሰብስቦ እየሄደ ነው እንኳን ሰው እሙት በይኝ እስቲ እሙት ዋ ያየሽ ግን አያ ግን ጎበዝ ነው ማለት ነው። እሙት አይደለም በዚህና ሀቂያላያትም ስነ ስርዓታ አያ በዚህነኛ አልወጡም አንዴ ሞሳ እንደመጓብሎ እዚህ ሽጉጥ ብሎ እኮ ነው የሚያድር። አሁን ሰው ሲመጣ እንደው እንግዳ ሲመጣ አውሬ መሆን አላስተጋመል አባቱን አንድ ቀን ምድር ነው የሚያስተኛው። በቃ ጠጣሁና እናንተ ጠጣሁና ኧረ ቀመስኩት እንጂ ምን ያልኩት ዋ በልና እና ቀምሳ ነው እንዴ አይነት ደግሞ ፈልታል እኮ ንዝራት እንዲያረኩት ማለት ያቀርኩ አልሰማሽ አይደል ተነዘረሽ ማለት ደብሬ ሄሎ ደህና ሰላም ነህ? ደህና ነኝ ደህና ነኝ። ኖራ ደግሞ ምን ያስጨንቃል? አብዋን መንገድ ነኝ እየሄድኩ በጎዳና ደግሞ ምን ያስጨንቃል? ምን ትሆን ብለህ ነው? ኧረ ደግሞ ጭንቀቱ ምንድን ነው? ደህና ነኝ። ደህና ነህ? እኔም እንዳንተ ደግሞ ምን ችግር አለ? አስቀደድኩት ጀሾ ከለር አስቀደድኩት። ጨርቅ አስፊ ብሎኛል። ተው ኩታ ገዝቻለሁ ከተመኛ መሰለኝ እንጂ ሰማይሽ ከለር ጫማም ገዛው በሰጠኝ እዚያው ታምር ናት የመረጠችልኝ። ታምርታ አብዋ እንደምን ነህ? ይደርስ የለ ደግሞ እስከምንገናኝ ደግሞ ናፈኩ ማለት ይደርስ የለም። ሽማግሌ ወይ የምጦ ዞሮ ዞሮ አንድም አሉኝ። ለምን እንዴት ምን ሆኖ ነው የማይመጡ? እንዴት ቃል ተለውጦ ቃል በል እንዲያ ነው። በል እንግዲያስ በልሽ እስከምንገናኝሽ በልሽ በል ቻው 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 በል ቻው ቻው እሺ ቻው 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 ረስቼው ወዲያ ቻው አይዘጉም። ቻው ወዲያ አስር ጊዜ ነው ቻው ሩዋ እንደ እውነት ያርግልሽ። አቻበጅ አብው ጋር የለም እንዴት ሽማግሌው ደግሞ እንዴት እምቢ ያላል? ቀን ይልወጥ ብሎ ሲል ነው አሁን እንደዚህ። አሁን እኮ የጉልጓሎ ወቅት ነው። እንደው ዝም ብላ ሽማግሌው ዝም ብለሽ ትገቢ ያ ወጉዴ ደግሞ እንደጎል ገና እንደዚህ ያቀርብ እንዴ ይሄን ሁሉ አለ ቢት እንዴት አድርጎ ሰውነቴ እንደው ወርቀቅ አለ። እንደው ጉብል ፋሽ እኮ እንደገና አቺ ለፈጣሪ ይዘህ ነው ኧረ ኧረ ድል እናንተ እንደው ሰው ተቆየ ሰው ተሚስት ይወልዳል አሉ። ተታገሰ ሰው ስጣት ቡና አስቀምጠው እንግዲህ ቻርጀር ያዛት እደውላለሁ ነው የሚል ስትደርሽ የትሽ ስልክሽን ታጅስ እንዳትለጂው አለኝ። ወይ ዓለም እኮ ነው። ብር ለዚያች ታምር የምትባል ያጎቱ ልጅ አለኝ እኔ ዘንድ እንደነበር አሁን ብር ሰጥቶ
ጨርቅም አታስቀድድ ኩታን ልብስ የምትፈልገውን ብሏት ነበር። አሜልሽ ወይ ሀገር እንዲያው አጀብ ነው ጉር ነው ፈና እንዲያው ትዕግስተኛ ሰው ዋናው ትዕግስተኛ መሆን ነው። ይኸው አንቺ አገባለሁ ብለሽ አሰብሽ ሰው ደስ አይበለው። አግቢ እኛ ነው የሚመጣው አግቢ ማንም ደግሞ ምን አገባው ደግሞ በገዛ ህይወትሽ አንቺ የፈጠረሽ ብትሆኝ ምን አገባው እኮ መጣዲያል እኮ ነው የሚመስለው ጥሯ ወደ ምግባሩ መጣዲያል ነው የሚመስለው። እንዲያው ቀን ተሌት መስራቱ ነው እንዴ እሱ ሳንቲም አለው አለ። አሁን ቀን እንዴት ነው እንሰራለን ስራ ስራ አንቺማ ምን ችግር እንዲያው መገናኛ ወዶ ሆነ እንጂ ምን ብለሽ አራስ እንጂ ሰው ተበላ ተጠጣ መችስ ስራ ተሆነ እንደማ ይችላል ሆነ ደግሞ ሌላ ተበልተ ፊት ሄዶ አራ እንዴ ተቀይረሽ መጣሽ እንጂ እንኳን ለዛ መጣሽ እናቴ አራ ግናቴ ወዲያ ማሽንን በልጠጣውና እንዴ ቤት ዛሬ ገና ተመምጣትሽ ምን ብታድሪ አሁን ይደውላል። አሁን ሲደውል ቤት ደግሞ ሰው ቤት ሆኖ ማነው ቤት ሳትገቢ ነው የሚለኝ። ብትጫዋች ምን ስንጫት ብናድሪ ዛሬ ድንገት ደግሞ ላግኝሽ ቢለኝ ላግኝሽ ቢለኝ ሌላ አድርገሽ ነው እንጂ አሁን ኧረ እሙት ማጌጠጌ ነገር ያለው መጣሽ ዝም ብለሽ ስልክሽንም ተጅሽ እንዳትከዩ ነው ያለኝ። ምን አደርጋለሁ ተጉበን ተነሽና እናታች አሁን ተዚህ በላይ እናለው ቆሜት ነው እኔ ላግኝም መጥር ላግኝሽ ቢለኝ አይደለም እንዴ አይደለም አንተ እንግዲህ አመርቆ አረቁ ካልሆነ እዚያው ትቻ ነው ምን መሸለቀልኝ ነበሱ እሺ ነው የሚል አንተ እንግዲህ የምታስለቅሽኝ ዋ ዝም በል ና ዘፈክተኛ ቆሪ ዘፈክተኛ ጫት ያለው ነገር መች ምን ያውቃል ያልሽ የልብሽን አትናገሪ ኮራ ቦስጠር ማለት ሲደውልም አለማንሳት አንዳንድ ጊዜ ደግሞ ሲደውልም አለማንሳት አስገዛዡ የምትፈልጊውን አስገዛዡ የራስ ማሳብ እማኛ ናት እንዳለኝ እማይ ይልሽ ነበር የጨረሳችስ አይ ደግሞ ስልክ አለማንሳት ሲደውል መዝጋት በጀሮ አየህ የዚያን ሰዓት እንትን ይላል ምን ሆና ነው ከማን ጋር ሆና ነው እያለ እንደሸከን ይዟል። አሁን ሲደውል እንግዲህ አላነሳም ነበር መንገድ ላይ ነኝ ብለሽ ማን ወሰዳት ብሎ ሲንጓለል ይደር በቃ አላነሳም ብቻ አድርጌ ይዛታለሁ ስልኬን አላነሳም ተሆነ ማታ መታዱ ተሆነ ዝናብ እንድ ተነስ ብርቁ ተነስ ራንድ ይፍ ዋ ነገር ነው አለች ቤት ዛሬ እንዳይበላሽ ጠጡ እንዳይበላሽ ጊዜ ያለ ማስቀምጥ አለ ስኳር ነው እኔ ሊዝም ታይ ተነስ እንጂ በይ እንግዲህ ደህና ሁኚ ደህና ደሩ ነገር እመጣለሁ ዞሮ አያ ጉድ እንዲያው እንዲህ በባጀር ላይ ትመጫለሽ እኔ ዘንድ ወይ ትመጫለሽ ሁኔታውን አይቼ ስልክ ቁጥሩ የለሽም እንዴት ቆይ ቅጣቸው ኋላ ንገረኝ አሁን ድንገት ቢደውል ኧረ ቆይ ከላዩ ላይ ቢደውል እንዳልዘጋገሽ የደወለ ጊዜ ኋላ እንትን በይ በይ ተነስ እንጂ ብርቁ አረግ ተነስ ነው የምንጀንተበጥበሉ በይ ደህና ሁኑ ደህና ሰንብት ደህና እናቴ ተባረኪ ታሪቻብሽ ነው መቼም ትጌ ነው በሩ አበጀሽ ኪሳራው እስኪ እውነት እኮ ነው ተሞላግኖ የለ ጥላሽ እቺ ደግሞ ደመችስ ይቀደኛልሽ አታ እኮ ተውስጥ የለበስከው ደግሞ ምን ነው ውስጥ ልብስ ነው አታ እነዚህ ብርድ የሚለርግዋ ኧረ አበጀሽ እና ልብሰው ማዲ ነው አታ ሌላ ልጓጫለሁ በይ ታየው እንግዲህ ታየው አስፈሻል ምልክት የምትጀማ እንጂ እኔ አሁን ጥላላት እሷ አሉ ኧረ ባሻ በዚህ የገዙላታል የእውነትህን ነው ቆይ እንጂ መሆኑ ነው እስካሁን ያልደወለን ነው ሰውዬው እደውላለሁ አላለ እና አላነሳም ከደወለ አላልሽም እንዴ ኧረ ይዘው መጣሁ አይኛው እና ብልግና እኮ ነው እንዲህ ያለ ነገር ነው እና ነገሩ ሳለ ይዋ አዳምጥ ሰው ቤት
ተሰው ቤት ተሰው በእርግጥ ቤተሰብ ናት። ተሰው ቤት ዕቃ ማንጠልጠል ነውር ነው። ስርቆ ነው አይደለም እኮ እያየሁህ ሁልጊዜ አይደለም የምትጫወትበት ቢሆንም እነዚያው ነው የምታስቀምጠው የነበረ። አይ የሚመጣ እንጂ ደግሞ ዕቃ ማንሳት ደግሞ ምንም ቢሆን ያን ሁልጊዜ ነው የምትጫወትበት። ዕቃ ብታነሳ እስኪ ባለጌ ያው ያለሽ እንግዲህ እስቲ